ሰላም ውድና የተከበራችሁ የሪዛ ዩቲዩብ ቤተሰቦች ሁላችሁም ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ ለውድ እህቶቼ የቅባት አሰራር የፀጉር ቅባት አሰራር ቀለል ያለ ግን ምርጥ የሆነ ለፀጉራችን ጠቃሚ ውህድ አሳያችኋለሁ ማለት ነው። እንደምታዩት የፀጉሬ የአንድ አመት ከ6 ወሬ ነው። 2 አመት እንኳን አልሞላውም። ስለዚህ አሁን ቅባት አሰራሩን አሳያችኋለሁ። እዚህ ጋር ጂንጅብል አለኝ፣ ሬትም አለኝ፣ ሮዝመሪ እርጥቡ ፍሬሹ ቢሆን አሪፍ ነበር። ፍሬሽ ስለሌለኝ ደረቁን አርጌዋለሁ፣ ንጹሁን እሱም ይሆናል። ከዛ የሚበቃኝን ያክል ሳህን ላይ አውጥቻለሁ። ቆጥባችሁ ነው የምትጠቀሙት፣ ባንዴ ብዙ እንዳትሰሩ። ጂንጅብሉ ፍሬሽ ስለሆነ ሮዝመሪው ፍሬሽ ስለሆነ ጥሩ አይመጣም ማለት ነው። ማነው ሬቱ ፍሬሽ ስለሆነ ጥሩ አይመጣም። እንደምታዩት አሁን እንግዲህ ሬቱን በትንሹ ከታትፌዋለሁ፣ ጅንጅብሉንም ልጬ ከትፌዋለሁ ማለት ነው። እንደምታዩት ከትፌዋለሁ በትንሹ ደጋግሜ። ከዛ የተዘጋጀልን ድስት ላይ አደርጋለሁ። ድስቱ ንጹህ መሆን መቻል አለበት። ምንም ነገር ወጣውጦች የማይነኩበት፣ ምንም አይነት ምግብ የማይሰራበት ቢሆን ይመረጣል። ምክንያቱም ለንጽህና፣ ለፀጉራችሁ ለውበታችሁ ንጽህና ነውና እንደዛ ቢሆን ይመረጣል። ከዛ በዚህ መልኩ አብሬ ቀላቅያለሁ ማለት ነው፣ አርጌዋለሁ። ከዛ አሁን ምን አደርጋለሁ? ኦይል ወይን ዘይቱን እጨምረዋለሁ ማለት ነው። ዘይቱን ነው ይሄ፣ ኦይል ወይም የወይራ ዘይት የሚበቃኝን ያክል ነው የምጨምረው፣ ምክንያቱም እንዳይበላሽ ፍሬሽ ስለሆነ ጂንጅብሉና ሬቱ ፍሬሽ ስለሆነ የመሽተት ባህሪም እንዳያመጣ መጠናችሁ ነው የምትጠቀሙት። ለ3 ሳምንት ለ2 ሳምንት ቢሆን መልካም ነውና ከዛ እንደዛ አርጋችሁ ከዛ በኋላ እሳቷን ቀነስ አርጋችሁ 0 ላይ አርጋችሁ እንዲፈላ ታደርጋላችሁ ማለት ነው። ማቀላቀሉን አትዘንጉ። በማንካ ትንሽ እሽት ማድረጉንም አትዘንጉ። ምክንያቱም ሬቱ ዘይቱ ጄሉ እንዲወጣላችሁ ማለት ነው። ጄሉ ነው ዋናው ነገር፣ ጄሉን ነው እንግዲህ ለኛ የሚጠቅመን አሁን ማለት ነው። ፀጉራችንን ያለሰልስልን። በየእንትኑ ማማሰሉ አትተው። ከዛ ቀስ አርጋችሁ እሳቷን ለተወሰነች ደቂቃ ትተዋታላችሁ እንድትፈላ ተዋህዳ። እንግዲህ ቀስ ተብሎ የበሰለ ምርጥ ነው። አያችሁ አሁን በስሎ ወደ ቡኒ አረንጓዴ ነበር ወደ ቡኒ ተቀይሯል ማለት ነው። በዚህ መልኩ አያችሁ ሁሉም ነገር ተቀያይሯል። አሁን እሳቷን ታጠፋላችሁ። በቃ ይሄን ያህል ከፈላ በቂ ነው። ከተንተከተከ በቂ ነው። በጣም ከተንተከ ደግሞ ጂንጅብሉ በጣም ይበስላል። እሱም ደግሞ ሌላ ሽታ ያመጣል፣ የምግብነት ሽታ እንዳያመጣ ማለት ነው ጂንጅብሉ እንደምታውቁት። ከዛ በዚህ መልኩ አጥፍቼው ቀዝቅዟል ለሰዓታት ያክል። ውጪ ትጨው ነበረ። ከዛ ሲቀዝቅዟል አሁን። ከዛ የቀዘቀዘውን ዘይት በወንፊት እናጠለዋለን። በዚህ መልኩ እኔ በወንፊት ነው ማጠለው፣ ሌሎች በጨርቅ ይላሉ። እኔ ግን የሆነች ጓደኛዬ በጨርቅ አርጊው ብላ ነበረ። እኔ አልፈልገውም፣ ምክንያቱም ሮዝመሪውን ፈልገዋለሁ። ፍሬሽ ቢኖር እንደውም በውስጡ ላይ ጣል ማድረግ እወዳለሁ። ግን ፍሬሽ ስላልሆነ ደረቅ ስለሆነ እንዲቀመጥ ፈልጋለሁ። ይቅርታ። ከዛ እንደዚህ ካጠለላችሁ በኋላ ከውስጡ የቀረውን ሬት ማለት ነው ይኸውላችሁ። እኔ ልክ በማንካ እንደማሸው ቪዲዮ ላይ እንደምታዩት ሽታ አርጉት ማለት ነው። አያችሁ አሁን ዋናው እንግዲህ የቅባቱ መቀቀል ማብሰል የፈለግነው ለሬታችሁ ነው። የሬት ጄል ለፀጉራችን ጠቃሚ ነው፣ ልስልስ ነው የሚያደርገው ምናምንና ጭምቅ አስታርጎን ኦሪጂናል ሆነች የምትወጣው። አያችሁ ኦ ማይ ጋድ ሲያምር። እና እንደዚህ ታረጉና የችንም ጭምቅ ታረጉና፣ ግን በጣም እንትን አታድርጉት፣ እንትን አትበሉት። ከውስጥ ያለው ድቃቁ እንዳይገባ ጥንቃቄ አድርጉ። የሬቱ የጅንትኑ የሮዝመሪው ጥንቃቄ አድርጉ። ወንፊቱ ላይ በጣም ከጨመቃችሁ ድቃቁ ይወጣል። በትንሹ ነው መጭመቅ ከወንፊቱ። ከዛ በተዘጋጀልን እቃ ላይ እኔ እቃ አዘጋጅቻለሁ። እንደምታያቸው ገለብጣለሁ ማለት ነው። ያው መገልበጫ ስለሌለኝ በራሱ በድስቱ ነው አጥቤው፣ እሱ እንደፍቸው በዛው ነው የገለበጥኩት ለመገልበጥ እንዲመቻይ ማለት ነው። በዚህ እንደምታዩት ሂደት ሰርታችሁ ተጠቀሙት። ለኔ የጠቀመኝን
ለእህቶቼ ለምን አላሳይም ብዬ ነው ያመጣሁት። በጣም ትወዱታላችሁ። ማርያምን ነው የምላችሁ፣ በጣም ነው የምትወዱት። በጣም ውብ ነው። የኔን ጸጉሬን ያሳደገልኝ እሱ ነው። እና እንግዲህ ከወደዳችሁት ሼር፣ ላይክ፣ ኮመንት፣ ሰብስክራይብ ማድረጋችሁ እንዳይዘነጋላችኋለሁ። ወዳችኋለሁ።